መሪዎች ስትሆኑ ወይም የመሪነቱን ስፍራ ስትይዙ ሁል ጊዜ ፈተናና ቻሌንጆች ይበዛሉ። ለምሳሌ ሜን ካራክተርስ ወይም አክተር የምንላቸው በፊልሙ ላይ ብዙ ቻሌንጆችን ሲያስተናግዱ እናያለን። ምክንያቱም ያንን ቻሌንጅ ያመጣባቸው ሜን ካራክተር በመሆናቸው ነው። እና አንተ ዛሬ የደረሰብህ ፈተና፣ የደረሰብህ ቻሌንጅ ሁሉ አንተ ሜን ካራክተር ስለሆንክ ነው። አጃቢ ካራክተር ስላልሆንክ ነው። አንተ መሪ ስለሆንክ ነው። አየህ፣ እያንዳንዱ የደረሰብህ ፈተናና ቻሌንጅ ሁሉ እሴቶቼን አላስነካም በማለትህ ነው። ከአንተ እሴትና እውነት ጋር ከሚጋጩ ቻሌንጆች ጋር ፊት ለፊት በመጋፈጥ ምክንያት እነዚህ ቻሌንጆች መተውብሃል። ነገር ግን እንደ ማንኛውም ሰው የትኛውንም ቻሌንጅ አልጋፈጥም ብለህ አመቻምቸ ተመቻችተ የሆነ ጥግ ይዘህ ኖረህ ማለፍ ምርጫ ቢሆን ኖሮ ይሄ ቻሌንጅ አንተ ጋር አይመጣም ነበረ። ይሄ ቻሌንጅ አንቺ ጋር አይመጣም ነበረ። አየሽ፣ ህይወት ደግሞ የሆነ ጥግ ይዘን ከዝናብና ከፀሐይ ተከልለን ኖረን የምናልፍባት መድረክ ሳትሆን የሚያጋጥሙን ቻሌንጆች ተጋፍጠን አሸንፈን ድል አድርገን የምንኖርባትና ተጽዕኖ የምንፈጥርባት ኃላፊነታችንን የምንወጣባት እንጂ የሆነ ጥግ ይዘን ኖረን የምናልፍባት አይደለችም። ያ ከሞት የተለየ ኑሮና ህይወት አይደለም። የሆነ ጥግ ይዘን ኖረን የምናልፍበት ህይወት ኖርነን ሊያስብለን አይችልም። በህይወታችን መጨረሻ ደስታን የሚሰጠን ያኗኗር እና የኛ የህይወት ጥራት የሚወሰነው ተጋፍጠን ባሸነፍናቸው ቻሌንጆች ልክ ነው። በህይወት ውስጥ የሆነ ጥግ ይዛችሁ መኖር ብትፈልጉ ኖሮ ወይም ደግሞ ተራና አማካኝ ሰዎች ብትሆኑ ኖሮ ዛሬ ያጋጠማችሁ ፈተና በፍጹም አያጋጥማችሁም ነበረ። ስለዚህ ጠንክራችሁ ፈተናችሁን እያሸነፋችሁ ትቀጥላላችሁ። ምክንያቱም አክተር ይሰቃያል እንጂ አይሞትም። ሰላማችሁ ይብዛል።